የትግራይ ክልል ርዕሰ ከተማ መቀለ በሰው አልባ አውሮፕላን መመታቷን የህዝባዊ ወያኔ ሓርነት ትግራይ ህወሓት ባለስልጣናት አስታውቋል። እንደ ህወሓት መግለጫ ከሆነ ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ላይ ነው። ይህ ድርጊት በፌዴራል መንግስትና በህወሓት መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበትና ሁለቱ ኃይላት በትግራይ ወሰኖች ላይ ተጨማሪ ጦር በማስፈር ባሉበት ወቅት የተከሰተ በመሆኑ ጉዳዩን የምስራቅ አፍሪካ ቀጠና ስጋት አድርጎታል። ይሄ የመጀመሪያ ጥቃት አይደለም። ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ነው በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣናት ያስታወቁት። በጥቃቱ ቢያንስ አንድ ታጣቂ መገደሉንና ሌሎች 2 መቁሰላቸውንም የዜና ምንጮች ያነጋገራቸው የአይን እይታ ምስክሮች አረጋግጠዋል የተባለው። ዛሬ በመቀሌ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በተመለከተ ግን በሰው ህይወትና በንብረት ላይ ስለደረሰው ጉዳት እስካሁን ዝርዝር መረጃ የለም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ እንደገለጹት ከሆነ ስለደረሰው ጉዳት በዝርዝር መረጃ የለኝም ሲሉ ሁኔታውን ገልጿል። በሌላ በኩል የኢትዮጵያ ፌዴራል መንግስት ስለዛሬውም ሆነ ስለ ማክሰኞ የድሮን ጥቃት እስካሁን በግልጽ የሰጠው ምላሽ ወይም ያለው ነገር የለም። ይሁን እንጂ ከስፍራው የሚወጡ መረጃዎች እንደሚያመላክቱት ከሆነ በሁለቱ ኃይላት መካከል ያለው ቅሬታና ግጭት እያየለ መጥቷል። ይህ የድሮን ጥቃት ዜና የወጣውም ሁለቱ ወገኖች በትግራይ ክልል አዋሳኝ ድንበር አካባቢ ላይ በርካታ ተጨማሪ ጦርና ወታደራዊ ቁሳቁሶችን እያሰፈሩ መሆናቸውን በተዘገበበት ወቅት ነው። ይህም ደግሞ የአካባቢውን ሰላም ወደ ባሰ አደጋ ሊከተው እንደሚችል ወታደራዊና ፖለቲካዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። በመቀለ ከተማ የተሰነዘረው የድሮን ጥቃትና በወሰን አካባቢዎች የሚደረጉ የጦር ክምችቶች በቀጠናው ዳግም ትልቅ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት ደወል ደውሏል። ይህ ወታደራዊ ፍጥጫ የበለጠ ውስብስብ የሚያደርገው ደግሞ በቅርቡ ይፋ የሆነውና ጽምዶ በመባል የሚታወቀው የፖለቲካና የወታደራዊ ኃይሎች ጥምረት እንቅስቃሴ ነው። በአንድ በኩል በህወሓትና በፌዴራል መንግስት መካከል የፕሪቶሪያ የሰላም ስምምነት አፈጻጸምን፣ የትጥቅ መፍታት ሂደትን፣ የታጠቁ ኃይሎችን መልሶ ማቋቋምና የወሰን ጉዳዮችን በተመለከተ የነበሩ አለመግባባቶች እየሰፉ መጥተዋል። በሌላ በኩል ጽምዶ በተባለው ጥምረት ስር የተሰበሰቡ የፖለቲካና የታጣቂ ኃይሎች እንቅስቃሴ በአካባቢው አዲስ የኃይል አሰላለፍ ፈጥሯል። ይህም ደግሞ ጥምረት አንደኛም በትግራይ ክልል ውስጥ እናም ደግሞ በአካባቢው ያሉ ልዩ ልዩ የፖለቲካና የወታደራዊ ፍላጎቶችን በማስተባበር በፌዴራል መንግስት ላይ የጋራ ተጽዕኖ ለመፍጠር ያለመ እንደሆነ ነው የሚነገረው። በሁለተኛ ደረጃም የፌዴራል መንግስቱ ጽምዶ የሚያደርገውን የኃይል ስብስብና የደህንነት ስጋት ለመግታት በወሰን አካባቢዎች ያለውን የድሮንና የአየር ቅኝት እንዲሁም የጦር ክምችት እንዲጨምር ምክንያት ሆኗል የሚሉ ተንታኞችም አልታጡም። በመሆኑም የህወሓት ውስጣዊና ውጫዊ የፖለቲካ አሰላለፍ ከጽምዶ ምስረታ ጋር ተያይዞ ከፌዴራል መንግስት ጋር የነበረውን የሰላም ገመድ የበለጠ እንዲወጠር አድርጎታል።